ብሌን አሳዳጊው እናቷ ሰላምን ለመፈለግ ደውላ ነይ ብላ ስለነበረ እሺ ብላ ብሌንም ተነስታ ትሄዳለች። ደስ እያላት በደስታ እየሳቀች መንገድ ላይ ነበር ሄደችው። እቤት ስትሄድ ግን ያልጠበቀችው ነገር ነበር የገጠማት። የብሌን አሳዳጊ ያጎቷ ቅጥረኛ የሆነው ግደላት። ምክንያቱም ብሌን ሰላምን ማግኘት የለባትም፣ ሰላምን ብሌንን ማግኘት የለባትም ብሎ ስላሰበ ስለዚህ ሳታገናኛት በፊት አሳዳጊዋ መወገድ አለባት ይለዋል። እሱም እሺ ታዘዛለው ታዛዥ ነኝ ይልና ተነስቶ ወደ ብሌን አሳዳጊ ቤት ይሄዳል። ያው ግላብስ በመልበስ ከዚህ በፊት ብሌንን እንዳደረገው የእሷንም አሳዳጊ አፍኖ በመግደል ይሞክራል። ግን ደግሞ ፊት ለፊት ከዚህ በፊት የብሌን አሳዳጊ ልጅ እንዳላትና ልጇ እንደጠፋ ማንም ሰው አያውቅም። ግን ደግሞ ፎቶውን እባክህን አሳይ እናቴን እችን ሴት የምታውቅ ከሆነ አገናኘኝ ብሎት ነበረ። እናም ፎቶውን ሲያይ ከዚህ በፊት የብሌን አሳዳጊ የሆነችዋ ሴት ልጅ የሆነው ሰላም ግቢ ተከራይቶ የሚኖረው እሱ አሳይቶት ነበረና ትዝ ሲለው ይህንን ፎቶ እያለች እኮ አሳይቶኛል፣ ስለዚህ ቆይ ገነት መንቃት አለባት ይልና ገነት ከተኛችበት፣ ምክንያቱም መተኛ ሳይሆን ለመሞት እያጣጣረች በነበረ ሰዓት ውሃ ሲደፋባት ከወደቀችበት ትነቃለች። እናም እየሳቀ ቆይ አንተ ልጅ ግን ምን አድርገህ ነው እንደዚህ የምታደርገኝ? ለምንድን ነው ልትገለኝ የምትሞክረው? ስትለው እባክሽ ናፍሽን ዝጊ፣ አሁን ምንም ነገር የማወራበት ጊዜ አይደለም። ይሄ ፎቶ የማነው ፎቶ ሲላት ማለት ይህ ማነው ፎቶ ይላታል። ይህ ፎቶ የኔ ፎቶ ነው ትለዋለች። እኮ እንዴት የኔ ፎቶ ነው የድሮ ፎቶ ነው ስትለው ይደነግጣል። በዛን መሀል እሺ ግን ልጅ እንዳጫውት ነግርሻለሁ፣ አንድም ነገር እንዳትናገር ዝም በይ፣ ልጅ አለሽ አይደለ ሲላት አዎ ከ18 ዓመት በፊት አንድ ልጅ ነበረኝ፣ ግን የት እንደሄደ ይኸው ኳስ ልጫወት ብሎ እንደወጣ አልተመለሰም ይላል ትለዋለች። በዛን መሀል እሺ አሁን ለማንም ሰው እንዳትናገሪ፣ ለማንኛውም ልጅ እንዳለሽ አውቃለሁኝ እየፈለገሽ ነው፣ ስለዚህ ልጅ ብሌን ከሰላም ጋር እንዳትገናኝ አንድ ስራ ትሰሪያለሽ። ለብሌን እናቷ እንደሞተች ሰላም እንደሞተችና በህይወት እንደሌለች ትነግሪያታለሽ። ሰላምን የምታገናኛት ከሆነ ልጅሽንም አንቺንም እገላችኋለሁ ይላታል። አልገባኝም፣ እንዴት ብዬ ነው ብሌንን እናትሽ ሞታለች ብዬ የምነግራት? ለምን እንዲህ ያደርጋለሁ ስትለው ልጅሽን ማግኘት ከፈለግሽ ይሄንን ታደርጊያለሽ፣ አይካልሽ ግን ልጅሽን ግንባሩን ብዬ ነው የምገልልሽ ይላታል። ገነትን በጣም ትደነግጥና ግራ ተጋብታ ምንም መልስ ሳትመልስለት ትሄዳለች፣ ቁጭ ትላለች። እሱም ተነስቶ ይኸውልሽ እነግርሻለሁ አስቢበት፣ እንደዚህ ብለሽ እሷ ወደዛ ወደ ስራ ቦታዋ እንድትመለስ ንገሪያት ይላትና ጥቷት ይሄዳል። በዛም መሀል ገነትን እያለቀሰች ልጄን በውሸት እንዴት አድርጌ እናቷን እገልባታለሁኝ፣ እንዴት በውሸት ሳሰቃያታለሁ ይችልሽ እያለች ብቻዋን እያለቀሰች ነበር መሬት ላይ ቁጭ ብላ። በዛን መሀል ብሌንም ወደ ቤት እየሄደች ነበረ፣ ወደ ገነት ቤት። እሱ የልቡን ከስራ በኋላ ወጥቶ ሄዶ ውጭ ላይ ለልጁ ይደውልና ማለትም ለገነት ልጅ ለሆነው ሰላም ግቢ የተከራየው ጋር ይደውልና ስማ አንድ ነገር ልንገር፣ ግን ደግሞ ማንም ሰው መስማት የለበትም ከኔና ካንተ ውጭ ይለዋል። እናትህ የሆነ ነገር ታደርጋለህ፣ እናትን የምትፈልጋት ከሆነ እናት በህይወት አለች አግኝቻታለሁ እና እንዳገናኘ ከፈለግ የሆነ ነገር ታደርግልኛለህ ይለዋል። እኮ ምንድን ነው ላደርግልህ የምችለው? የፈለግከውን ነገር አደርግልሃለሁ፣ ብቻ እናቴን አገናኘኝ ሲለው ችግር የለውም እይውልህ፣ የሰላም ቤት ትገባና የሰላም ወንድም ኪሱ ውስጥ እዛ ውስጥ ፍላሽ ስላለ ያንን ፍላሽ ትሰጠኛለህ፣ ከዛ ከእናት ጋር ትገናኛለህ ይለዋል። እሱም በፍጹም እንደዛማ አይሆንም፣ ሰላም እኮ በጣም የምታምነኝና ጥሩ ሰው ናት፣ እንዴት አድርጌ ነው እንደዚህ የማደርገው ሲለው እንግዳውስ ነግሬሃለሁ፣ እናትህን የምትፈልግ ከሆነ ብያለሁ፣ አለበዚያ ግን እገላታለሁ እናትህን ሲለው እባክህን ብሎ ይለምነዋል። እሱም እንግዲህ ነገርኩህ፣ ይህንን አስብበት፣ ለቀን ሰጥቼሃለሁ ይለውና እሺ ብሎ እሱም ስልኩን ይዘጋበታል። ደንግጦም ስለነበረ ስልኩንም ጥሎት ነበር በድንጋጤ። እናም እሺ እናቴን አሁን መልስ ልታገናኘኝ ትችላለህ ወይ ሲለው ድምጿን እሺ እስከዛ ድረስ ቢያንስ ድምጿን እንኳን አሰማኝ እናቴን ይለዋል። እሺ ችግር የለውም ስልኬን ጠብቅ እደውልልሃለሁ ይለውና ስልኩን ይዘጋበታል። ያም ልጅ የእናቱን ነገር የእናቴ ነገር እውነት ነው እያለ እያብሰለሰለ እዛው ቁጭ ባለ ሰዓት፣ ምክንያቱም መጀመሪያ ላይ እንደዛ ባደረጉ ሰዓት ብሌንም እያለቀሰች ወደዛ ቤት ስትመለስ ቆይ ምን ሆነሽ ነው ብለው እያጽናኗትም ነበረ። ቃልም ለዛው ላቀጠራት አጎት
ብሌንም ወደ አሳዳጊዋ ቤት ስትሄድ ገነት እንዳልነበረች ብዙም ደስተኛ ሆና አልነበረም ያገኘቻት። እማዬ እንዴት ነሽ ብላ አቅፋ ከሳመቻት በኋላ ገነት የውሸት ፈገግታዋን ብታፈግም ብሌን ግን አልተዋጠላትም። ምን ሆነሽ ነው እማዬ? ምንድን ነው ከፍቶሻል? ስትላት ደህና ነኝ፣ በጣም ደህና ነኝ ትላታለች። እናሽ ምንድን ነው እውነት እናቴ ሰላም ግን አለች? ስትላት ልጄ ብሌን እባክሽ ይቅርታ አድርጊልኝ የኔ ልጅ፣ ይኸውልሽ እናትሽ አረብ ሀገር እንደሄደች ከ10 ዓመት በፊት አይደል ሄደችው። በዛን ሰዓት በጠና በጣም ታማ ስለነበረ ወደ ሀገሯ መመለስም አልቻለችም ነበረ። እናም እናትሽ ሰላም እዛ ነው ህይወቷ ያለፈው እና እባክሽ ልጄ በህይወት የለችም እናትሽ ትላታለች። ምንድን ነው የምትይኝ እማዬ? አሁን አለች መታለች አገናኝሻለሁ ብለሽኝ ሲያበቃ እንዴት አሁን ሞቷን ትነግሪኛለሽ? ሞቷን ታረጅኛለሽ ስትላት እባክሽ ልጄ ምን ላድርግ ብለሽ ነው? እንዴት ብዬ ልንገርሽ? ይቅርታ አድርጊልኝ ስትላት ብሌንም በጣም ታለቅሳለች። ታደሽ ለምንድን ታለቅሽው? እባክሽ ልጄ ስትል ገነትም ማብራት እያለቀሰች ታደምናለኝ ከዚህ በኋላ እሺ በቃ እማዬ አመሰግናለሁ ትላትና እያለቀሰችም ቢሆን ጥላት ወደምትሰራበት ቤት ትመጣለች። ስትመጣ ቤት ውስጥ ማንም የለም። የነበረችው ቃልና ያው ተከራይ ነበር። ማለትም የገነት ልጅ ነው፣ ግን ደግሞ የገነት ልጅ መሆኑን አታውቅም። እሱም ማን እንደሆነች ብሌን አያውቅም። ስለዚህ እያለቀሰች ትሄድ እንዴ ምን ሆነሽ ነው ብለው ሁለቱም ሲደነግጡ እናቴ ሞታለች ትላቸዋለች። እናቴ ሞተች ስትል ቃልም